ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላት እግር የሌላቸው ፊደላት አማርኛ የተለያዩ ፊደላት አሉ ማለት ነው። ባለ አንድ እግር ፊደል፣ ባለ ሁለት እግር ፊደላት፣ ባለ ሶስት እግር ፊደላት እና እግር የሌላቸው ፊደላት ብለን በአራት አይነት ከፍለን እናያቸዋለን ማለት ነው። ስለዚህ መጀመሪያ ክፍል አንድ ያመጣሁላችሁ ዛሬ እግር የሌላቸው ፊደላት ከታች አካባቢ ምንም መቀመጫ የሌላቸው ምንም እግር የሌላቸው ፊደላት ማለት ነው። ስለዚህ እዚህ ጋር ያሉት በሙሉ የሚታዩት እግር የሌላቸው ፊደላቶች ናቸው። ፊደላቶቹን በደንብ አድርጌ እኔ አነብላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ። ለጓደኞቻችሁ ሸር አድርጉ። ምክንያቱም ወሳኝ የሆነ የአማርኛ ትምህርት ስለሆነ ማለት ነው። እዚህ ጋር የተለያዩ ፊደላቶች አሉ። እኔ በደንብ አድርጌ አነብላችኋለሁ። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እዚህ ጋር ኦንላይን መማር ይቻላል። በቀን አንዳንድ ሰዓት በሳምንት 5 ቀን በተመቻችሁ ሰዓት ከጧት እስከ ማታ አስተምራለሁ ማለት ነው። 251 9 18 32 00 42 የሚለውን ስልክ ቁጥር በኢሞ ቴሌግራም ዋትሳፕ እየደወላችሁ ሃይ በሉኝ ትምህርታችሁን መማር ትችላላችሁ ማለት ነው። ስለዚህ ዛሬ ለየት ባለ መልኩ የምናየው ምንድነው? የአማርኛ እግር የሌላቸው ፊደላት ማለት ነው። አማርኛ እግር የሌላቸው ፊደላት። እሺ እንጀምር። ከመጀመሪያው አንስቼ በደንብ አድርጌ ላንብብላችሁ። ሀ ሁ ሂ ሃ ሄ ህ ሆ። እሺ ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ ብለን እናነባዋለን ማለት ነው። ሁለተኛ ጋር መ ሙ ሚ ማ ሜ ም ሞ። እሺ እንየው። መ ሙ ሚ ማ ሜ ም ሞ። ይሄም የመ ቤትም እግር የለውም ማለት ነው። እዚህ ጋር የሀ ቤትም እንደሚታየው እግር የለውም ማለት ነው። እነዚህ እግር የሌላቸው ፊደላቶች ናቸው ማለት ነው። መ ሙ ሚ ማ ሜ ም ሞ። ሶስተኛ የረ ቤት ነው። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። እሺ ይሄኛውን ደግሞ በቀይ ላስምርላችሁ። የወ ቤት ነው። ወ ው ዊ ዋ ዌ ው ዎ። ወ ው ዊ ዋ ዌ ው ዎ። ወ ው ዊ ዋ ዌ ው ዎ። ይሄ እንደምታዩት ወ ቤት እዚህ ጋር እግሩ ጋር ምንም ነገር የለውም ማለት ነው። ስለዚህ እግር የለውም፣ እግር የሌለው ፊደል እንለዋለን ማለት ነው። ቀጣዩና አምስተኛው አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። እሺ ይሄኛው አ የሚባለው ፊደል ይቺኛዋ አ አለች። ካያችኋት ይቺኛዋ አ ባለ ሁለት እግር ናት። እዚህ ጋር አንድ እግር አላት፣ እዚህ ጋር አንድ እግር አላት። ባለ ሁለት እግር ፊደል ይባላል ማለት ነው። ይሄ ማለት ነው ባለ ሁለት እግር። ይሄኛው ግን ምንም እግር ስለሌለው እግር የሌለው ፊደል እንለዋለን። አ ኡ ኢ አ ኤ እ ኦ። የመጨረሻው የጸ ቤት ነው። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ
ጺ ጻ ጼ ጽ ጾ። እሺ ሌላ የጸ ቤት ምን አይነት ጸ አለ መሰላችሁ? ይሄኛው ጸ አለ። ይሄኛውም ባለ ሁለት እግር ነው። እዚህ ጋር አንድ ጸ አለ፣ እዚህ ጋር አንድ ጸ አለ። ስለዚህ ይሄኛው ባለ ሁለት እግር ይባላል። ይሄኛው ግን ምንም እግር የለውም። እግር የሌለው ፊደል ጋር እንመድበዋለን ማለት ነው። ስለዚህ ቀስ እያረኩኝ በደንብ አድርጌ እያሰመርኩ አነበብኩላችሁ። አሁን በፍጥነት ላንብብላችሁና ጨርሳለሁ ማለት ነው። አንዴ የሀን ቤት ላሳያችሁ። ይቺ ሀና እዚች ጋ ያለችው ይቺ ሀና ይቺኛዋ ሀመርኋ የምንላት ማለት ነው። ባለ ሶስት እግሯ ሀ ይለያያሉ። ስለዚህ እያንዳንዱ ፊደላት ስለሚለያይ ይቺኛዋ ሀና ሀመርኋ የምንላት ፊደል ይለያያሉ። ለምሳሌ እዚች ጋር ልጻፍላችሁ ሀመርኋ የምትለዋል። ይሄ ባለ ሶስት እግር ነው። እዚህ ጋር አንድ አለ፣ እዚህ ጋር ሁለት አለ፣ እዚህ ጋር ሶስት አለ ማለት ነው። ባለ ሶስት እግር ፊደል እንለዋለን ማለት ነው ይሄንን። ነገር ግን ይቺኛዋ ምንም እግሩ ወደ ላይ ስለሆነ ከላይ ነው እንጂ ወደ ታች የለውም፣ እግር የለውም ማለት ነው። ስለዚህ እግር የሌለው ፊደል የሚባለው ይሄ ነው። ቃላትም ስንመሰርት እግር ባለው ፊደል እግር በሌለው ፊደል መመስረት እንችላለን ማለት ነው። ስለዚህ ጨርሻለሁ። አሁን አንዴ በፍጥነት ላንብብላችሁ። ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ረ ሩ ሪ ራ ሬ ር ሮ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ጸ ጹ ጺ ጻ ጼ ጽ ጾ ብዬ እነዚህን መሰረትኩላችሁ። ሌላም ሊኖር ይችላል ማለት ነው። እግር የሌለው ፊደል ሌላም አለ። ፈ የሚባለው ፊደልም አለ። እነዛንም መመስረት እንችላለን። ቀጣይ ደግሞ ባለ ሁለት እግር ፊደላቶችን አመጣላችኋለሁ ማለት ነው። ባለ ሁለት እግር ፊደላቶች እስከ ቃላቱ ድረስ አንዳንድ ቃላቶችንም እዚህ ጋር ጨምሬ አመጣላችኋለሁ። ለዛሬ ይበቃኛል። በሌላ ሰዓት እንገናኛለን። ቻው፣ አመሰግናለሁ። መልካም ጊዜ